ሚዲያ ላይ ታዋቂ ለመሆን ብቻ ይሄን ያክል ጭካኔ ያስፈልጋል ብዬ አላስብም። ታዋቂ ለመሆን ብቻ ብዙ ሰዎችን ገላለች። ገና ልጅ እያለች ትልቁ ዓላማው የነበረው ታዋቂ መሆን ነበር። ምንም ታዋቂ መሆን ነበር እና ዘፋኝ ትሆናለች። ዘፋኝም ከሆነች በኋላ ብዙ ሰዎች ሙዚቃዋን አላዳመጡም ወይ ደግሞ ብዙ ሰዎች እሷን ሊያውቋት አልቻሉም። ምክንያቱም ዘፈኖቿ ቫይራል ስላልወጡ ማለት ነው። እና ይሄ ነገር ጭራሽ እንዳላዋጣት ትረዳለች ማለት ነው። የመጀመሪያ ሙዚቃዬን ሰራው፣ ማንም አልሰማም። ሁለተኛ ሰራው፣ ማንም አልሰማም። ሶስተኛ ሰራው፣ ማንም አልሰማም። ሰው ስራ መቀየር አለብኝ ትልና የማይሆን መንገድ ትመርጣለች ማለት ነው። እዚህ ጋር ነው ይሳተችው። ያ የመረጠችው ስራም ከባሏ ጋር ጥንቁልና መስራት ነው። ማለትም ለሰዎች ብር አበዛለሁ፣ ያላችሁ ንብረት አበዛላችኋለሁ፣ የሌላችሁ ነገር ሰጣችኋለሁ እያለች ሰዎችን መሰከስ ትጀምራለች። ወይ ደግሞ ይሄ እንደ ዋና ስራዋ ከባሏ ጋር ይያያዛሉ ማለት ነው። ይሄ ነገርም በደንብ አድርጎ ያዋጣታል ማለት ነው። ማለትም 100,000 ብር ሰጣችኋለሁ፣ 20,000 ብር አስገቡ። እሺ ያ 100,000 ብር የሚገባላችሁ ደግሞ ጊዜው ሲደርስ ነው፣ ወይ ደግሞ መንፈሱ መስራት ሲጀምር ነው የሚገባላችሁ ትላችኋለች ማለት ነው ሰዎቹ። እና ብዙ ሰዎችን መሳት ትጀምራለች እና ኢቭን ባለሀብቶችና ፖለቲከኞች ወደ እሷ ይቀርባሉ ማለት ነው። እና በጣም ቢዚ ትሆናለች በዚህ ስራ ማለት ነው። እና ተጨማሪ ሰዎችንም ታመጣለች በዚሁ ስራ ማለት ነው። ፋይናሊም ወደ ፖለቲከኞቹ ትመጣለች ማለት ፕሬዚዳንት እንዲሆን፣ ጠቅላይ ሚኒስቴር እንዲሆን፣ እንደዚህ ፖለቲካ ፓርቲ መሪ እንዲሆን እያሉ ወደ እሷ ይመጣሉ ማለት ነው። ከዚህ ውስጥም አንድ ሰው ወደ እሷ ይመጣል እና ይሄ ሰውም ብር ነበረው። ያ ሰውም ይሄ ሰው ነበር። ስሙ መዝለን ኢድሪስ ይባላል። መዝለን ኢድሪስም የፈለገው ፖለቲከኛ ስለሆነ ጠቅላይ ሚኒስትር ወይ ደግሞ የሀገሪቱ መሪ መሆን ነበር የሚፈልገው፣ የማሌዥያ ማለት ነው። እና ፖለቲከኛ ነበር እንዳልኳችሁ፣ ሀብታም ነበር፣ የብር ችግር አልነበረበትም። ግን የፖዚሽን ችግር ስለነበረበት ወይ ደግሞ ጠቅላይ ሚኒስቴር መሆን ስለፈለገ ወደ እሷ ይመጣል ማለት ነው። እሷም አረ ምንም ችግር የለውም ትለዋለች እና ትቀጥረዋለች ወይ ደግሞ ወደዚህ ቦታ ና ብላ ትቀጥረዋለች ማለት ነው። ያም ቤቷ ውስጥ ነበርና ከሌሊቱ 6 ሰዓት ወደ ቤቷ እንዲመጣ ታረጋለች ማለት ነው። እሱም ይጠይቃል ለምን 6 ሰዓት ከሌሊቱ? ምክንያቱም መንፈሱ ያኔ ነው የሚሰራ ትለዋለች ማለት ነው። እና እሱም በተባለበት ሰዓት ወደዛ ቦታ ይሄዳል። መዝለንም በተባለበት ሰዓት ይደርሳል ማለት ነው። እዛም ከደረሰ በኋላ ትዕዛዞችን ታዘዋለች ወይ ደግሞ እነዚህን ህጎች መከተል አለብህ ብላ ህጎችን ትነግረዋለች ማለት ነው። ከነዛ ህጎች ውስጥም እኔ አርግ ያልኩን ነገር እያንዳንዱ ነገር በጥንቃቄ ታረጋለህ ትለዋለች ማለት ነው። እሱም ምንም ችግር የለውም ይላታል ማለት ነው። በዚህ ጊዜም አሁን በጉልበት ትንበረከክና አይንን ጨፍነ ከሰማይ ብር እየወረደ እንደሆነና አንተ ደግሞ አደባባይ ላይ እንደ ፕሬዝዳንት ሆነ ንግግር እያረክ እንደሆነ አስብ ትለዋለች ማለት ነው። እሱም በጉልበቱ ይንበረከካል፣ አይኑን ይጨፍናል፣ ብር ከሰማይ እየወረደ እንደሆነ ያስባል እና ፓብሊክ ላይ ደግሞ ንግግር እያደረገ እንደሆነ እንዲያስብ ትነግሯለች ማለት ነው። ሰው እሷ ያለችውን ነገር ያደርጋል ማለት ነው። ሰውየውም አይኑን ጨፍኖ ይሄን እያሰበ እያለ ብርና ንግግር ሳይሆን የወረደው መጥረቢያ ነበር አንገቱ ላይ የወረደው ማለት ነው። እና ይሄን ሰውዬ ደጋግማ ብዙ ቦታ ትቆራርጠዋለች ወይ ደግሞ ብዙ ቦታ ቆራርጣው እንዳይታወቅ ጭራሽ ፊቱ ራሱ እሱ እንዳይሆን አድርጋ ትቆራርጠዋለች ማለት ነው። ይሄን ነገርም ስታደርግ ብቻዋን ሳይሆን ከባሏ ጋር ነበር እና ምንም እንዳልተፈጠረ ነገር እዛው ቤታቸው ውስጥ ይቀብሩታል ማለት ነው። እና በንጋቶም ተነስቶ ምንም እንዳልተፈጠረ ነገር የደሩትናቸውን ይቀጥሉበታል ወይ ደግሞ ሌላ ጊዜ የሚያደርጉትን ነገር ማድረግ ይጀምራሉ ማለት ነው። ግን በዚህ መሃል ኤክስፔንሲቭ የሆኑ መኪናዎችን፣ መርሴዲስ፣ ኮስሞቲክሶችን እና አዳዲስ ልብሶችን መግዛት ትጀምራለች ማለት ነው። ምክንያቱም የዛን ሰውዬ ክሬዲት ካርድ እየተጠቀመች ነበር። ሁሉንም ማለት ነው። ነግሬያቸዋለሁ፣ ሀብታም ነው ብያቸዋለሁ። ከጥቂት ቀናት በኋላም ይሄ ሰውዬ መጥፋቱን ብዙ ሰዎች ይሰማሉ ማለት ነው። ሀብታምም ስለነበረ ብዙ ሰዎች አሉት በዙሪያና ቤተሰቦቹ መዝለን ኢድሪስ ጠፍቷል ብለው ለሚዲያ ይናገራሉ ማለት ነው። የማሌዥያ ሚዲያዎችም ይሄን ነገር ያራግባሉና ፖሊስ መፈለግ ይጀምራል ወይ ደግሞ አንዳንድ ድኮዎችን መከተል ይጀምራል ማለት ነው። ሰው እንዴት እንደሆነ ባናቅም ብቻ ቀጥታ ሄዶ ፖሊሶች ባሏን ያናግራሉ ማለት ነው። ለመካድ ሞክሮ ነበር፣ ግን ምርመራ ካረጉበት በኋላ እነሱ እንደገደሉ ያምናል ማለት ነው። እና ቀጥታ እሷም ተይዞ ወደ እስር ቤት ይሄዳሉ ማለት ነው፣ ወይ ደግሞ ለምርመራ ይወሰዳሉ። በፖሊስም ተይዞ ሲሄዱ እነዚህ ሁለቱ ሰዎች ምንም አልመሰላቸውም ነበር፣ ወይ ደግሞ ምንም እንዳላረጉ ነበር አክት ሲያደርጉ የነበሩ ማለት ነው። ሲሳሳሙ ሲስቁ ነበር እና ፖሊሶች እየተገረሙ ነበር ይሄን ነገር እያዩ ማለት ነው። እዛም ከደረሱ በኋላ ምርመራ ያደርግባቸዋል እና እዛ ውስጥ ቤታቸው ውስጥ እንደቀበሩ ያምናሉ ማለት ነው። ፖሊሶቹም ቀጥታ ሄደው ያንን ያወጣሉ፣ ሰውየው ይቀበራል ማለት ነው። ፋይናሊ ለፍርድ ቤት ይቀርባሉ። ያልኳችሁን አስታውሱ። ትልቁ ዓላማዋ ታዋቂ መሆን ነው። ሰው አሁን ታዋቂ ሆናለች ማለት ነው። ምክንያቱም ይሄ ኒውስ ወይ ደግሞ ይሄ ዜና በየቦታው ነው ዓለም ላይ ማለት ነው። ሰው እሷን ፍርድ ቤት ስትቀርብ እንደዚህ አይነት ፈገግታ ነው የምታሳየው ማለት ነው። ሰዎቹን እጃውን እያነሳች
ሰላም ትላችኋለች እንደ ትልቅ ጀግና ለመታየት ማለት ነውና ፈገግም ትላለች እንደዚህ ማለት ነው። ፋይናሊ የቀጠረው ቀን ይደርሳል ፍርድ የሚፈረድበት ማለት ነው። ፍርድ ቤትም እቺ ሴትዮ በሞት እንድትቀጣ ይወስንባታል ማለት ነው። እና እንደዚህ አይነት ሪያክሽን ነበር ያሳየችው። ያለችውም ለሚዲያ አውል ኔቨር ዳይ ወይ ደግሞ በጭራሽ አልሞትም የሚል ነበር ያለችው ማለት ነውና ፋይናሊ ትገደላለች በ45 ዓመቷ ማለት ነውና ታዋቂ ሆና ትሞታለች ማለት ነው። but what she did is crazy